አሁን ፎጣዬን ስጪ ወጣልሻለሁ። እኔ እንደዚህ ነው የሚልሽ፣ ነግሬሻለሁ። እንደው ሲኔ ነገር እንደዚህ ማታ ቀን እንደዚህ ሁሉ ጊዜ እያሰብኩት እኔ ለዚህ ሰውዬው ብዬ ለልጆቼ ብዬ እንደዚህ እንገላተታለሁ። ምን አባቴ እንደሚሻለኝ አላውቅም። አንድ ቀን ብቻ ሞቷል ባለቤትሽ ብሎ ስልክ እንዳይደውሉ። እኔን በቃ ይሄ ነው ከቤቱ እህል አለቀ፣ ከቤቱ ሁሉም ነገር አለቀ። በሬ አለቀ፣ ምኑን አልቀረም። እየሸጣ እንደ ሰው ፎቅ አልገነባልኝም። እንደ ሰው እንደው ምንም ነገር አላደረገም። እሱ በፈርሶ ቤት በጠላ ቤትና በአረቄ ቤት ይጨርሳል። ይሄ ሰውዬው ይሄ ጉርጋ አዳንቱ እንደውምስ እኔን እቺን አግኝቶኛል። እሱ እንደማታ እኔን አላሳድረኝም። ይሄ እንደውምስ ሲመጣ ትንፋሹ ይሄ በቃ መልሜል ውስጥ የገባ እዛው ሮቶ ውስጥ የገባ ሰውዬው። ይቺ ሴትዮ ምን አይነት ሴትዮ ናት የምትሸጠው? እኔ በቃ ግራ ገባኝ። ማታ አልተኛም እንደዚህ እየጠበቅኩት። እሳት ስር አጠገብ ተቀምጬ አንድ እንዲህ እላለሁ፣ ገለበጣለሁ። መቼ ይመጣል እሱ እያልኩ እጠብቃለሁ። እሱ አይመጣም፣ አይገባም። ኧረ እድሌ አገር አለ እንደው ሳለ አሁንስ ተደወለ። ወይ አሎ ማነሽ? እግዚአብሔር ይመስገን። በዚህ ሰዓት በዚህ ሌሊት ማነሽ? አንቺ የምትደውይ እናት ባለቤትሽ ምን ሆነ? ባለቤቴ ኧረ ጉዴ! እንደውምሽ ሴትዮ እንደውምስ ምንድን ነው የምታሰሚኝ አንቺ? እንደውምስ ምንድን ነው አልወጣም አለሽ? ከቤትሽ አልወጣም አለ። ያስለመድሽው ነገር አለ። እንደውምስ ነቅሎ ያንሳሽና እንደውም አንቺ አረቄሽና እንደውምስ አንቺ ጠላሽ ነው ባለቤት ሚስትና ባል የሚያፋታ አንቺ ሴትዮ። እንደውምስ አንቺ ነቅሎ የሚያነሳሽ ቀን እንደውምስ እኔ እተኛለሁ። አሁን ደግሞ አልወጣም አለሽ። ያስለመድሽ ነገር አለ። ከኪሱን ብር ጨርሰሽ ከሚስትና ልጆቹ አጣልተሽ ምን ቀረሽ? አሁን ደግሞ ነይ ውሰጂ። የአባቴ አምላክ እንደውም ሲያንሳሽ ከዛ ያንሳሽ። እንደውም አንቺ መተተኛ ነሽ እኮ እናቴ። እንደው ምን ልበልሽ? አንቺ ምን አለሽና ነው ወንዶች አንቺ ጋር የሚሰበሰቡ? አንቺ መተት አለሽ እኮ። ብርሽ እኮ ፎቅ ያገነባልሽ ነገር አላየሁትም። እንደውም እስከ ባለቤታችን ብር ሰብስበሽ እንደው የአባቴ አምላክ እንደውም ሰብስቦ ያወጣሽ አንቺ መተተኛ ርኩስ ሴትዮ። ምስኪን ባለቤቴ አንቺ ነሽ። አሁን እህሉ ሽጦ አንቺ ቤት፣ በሬን ሽጦ አንቺ ቤት፣ ከኔ ተደበድቦ አንቺ ቤት። ያስለመድሽ ነገር አለ አንቺ እንደውም የሆንሽ ነገር። አሁን አትለፍልፊ። ምን አስለፈልፈ? አንቺ ነሽ። እንደውምስ አንቺ ነሽ። ብርሽን በዱንያ እየጠረቀምሽ አጠራቅም አወጣሽ አባቴ አምላክ። እንደውም አንቺ አሁን አፍሽ አትክፈቺ። ነይና ባልሽን ውሰጂ። እንደውምስ አንቺ ሴትዮ ከፈለግሽ ማለት ነው እኔ ነገ ለአንቺ ብዬ ነገ ሰብሰባ እወጣለሁ። ለአንቺ ብዬ ሰብሰባ እወጣለሁ። አንቺ እንደውም ባለቤታችን አልቀራ፣ ብራችን ቤታችን አልቀራ። አንቺ ምን ይሻልሻል? አንቺ እዚች ምድር ላይ ስትሄጂ ቀን አንቺ ሰማይም እኮ ጠልቶሻል። ይሄ አምላክም ጠልቶሻል። ቢወድሽ ይወስድሽ ነበር። አንቺ ሴትዮ፣ አንቺ ጠጃ መተተኛ
ሰው ሀረቄ ይሸጣል ሲባል አንቺ ደግሞ መተትሽን እየሸጥሽው ከባለቤታችን ብር እየለቀምሽ እየተጠቀምሽ አፈር ያዝበላሽ እንደው እ አይ አባቴ አምላክ ዝግት ታርግሽና ዘጋሽ። እንደውም ከዛ ያንሳሽ። አዎ ያንሳሽ። እኔ ምን እልሻለሁ? እኔ አሁን ነገ መንግስት አለ ሀገር እኮ መንግስት አለ። መንግስት ባለበት ሀገረኛ በተከበርንበት ሀገራችን አሁን በጠላና በሀረቄ ብላ ባለቤታችን ትቀማለች። አፈርቲ ብላ አፈር ያስበላትና ይቺ ሴትዮ እኔ ነገ ስብሰባ ወጣለሁ። በዚህም እኛ ሴቶች አዎ ተሰብስበን አዎ ስብሰባ ወጣን። እንደውም ይሄ ለመንግስት እናደርሳለን እንጂ እኔ አልተኛም አልቀመጥም። ኧረ እድሌ ኧረ እግዚኦ ምን ጉድ ነው የሚሰማ ዘንድሮ ይቺ ማትረባ። አዎ እኔ እንደዚህ ብሬን አስጨርሳ አሁን ኪሱን ባዶ አድርጋ አዎ እሱ ያልጠጣ ጠጣ ብላ ብሬያችን ቤታችን ባዶ ሆኖ ልጆቼ ማታም እንደ ልጆች እንደ አይደሰቱም። በአመት በዓል ቀን እንደዚህ ደጅ ያሉ የነሱ ብዬ ነው እንጨት ፈልጬ እሱ ግን እዛ በለመደበት። አሁን ደግሞ ናይ ውሰጂ ሊሞት እኔ ሬሳ ነው የሚወስደው እጂ ሬሳ ነው። አሁን እኔ ነገ ስብሰባ መውጣት አለብኝ። አዎ ወጣን አፈርት ብላናቺ እንደውም እቺ የማትረባ ሴትዮ እኔ አለቃትም ደግሞ አሳያታለሁ ማን እንደሆንኩት አሳያታለሁ። ሰው ጠላ ይሸጣል። እሷ ደግሞ በባለቤቴ ላይ እንትን መተት አድርገችው። ምን የሀገር ወንድ እዛ ቤት ነው ያለ። መንግስት አለ ሀገር። አዎ ተከብረን በቤታችን እሱ ቢመጣ እንደዚህ ብሎ ይመጣል። እኔ አለቃትም እሰራለታለሁ እንጂ። አዎ ባለቤትሽን መተሽ ትወስጃለሽ ወይስ አትወስጂም? እንደውም እኔ ጎትቼ ለጅብ አወጣለሁ። ምንድን ነው የምትይ? እኔ ስራዬን እየሰራው ነው። አዎ ኧረ አንቺ አንሳሽ። እንደው ምን ማለት ነው ሴትየው? ባለቤትሽን የጠጣ አልኩት እንዴ? እኔ ገበያ ስለሆነ ደግሞ እኔ እንደውም ብለሽ ማለት አንቺ ዝም ብለሽ አትለፍልሽ። እናቴ ደክሞኛል። አንቺ ስራ ፈት። እኔ ስራዬ ነው የሚሰራ። ሁይ ዝም በይ። አፈር ጠጪ አንቺ ራስሽ እናቴ። እኔ ነኝ አፈር የሚጠጣው? አንቺ ነሽ በዚህ ወጣሽ በዚህ ገባሽ ብለሽ እኔን ለመሞት ነው ቀን ለሌት እያልሽ አምላክሽን ስትለምኝ አንቺ ትደፋለሽ። ተደፊ አንቺ ነይና ባለቤትሽን ሬሳሽን ውሰጂ። ወይ አሁን በተከበረ አባወራ አለኝ። እኔ ነኝ ባለቤት የሌለኝ። ምን ኧረ እንደውም ሲያንሳሽ እናትዬ። እንዴት ነው የምትናገር አንቺ ሴትዮ? እቺ አሁን እኔ መተትም የለም ምንም አላደረኩም። እንደ ሰው ሰርቼ እኖራለሁ። እንደ ሰው እየለፋው ነው። እንደ አንቺ እንደፈለኩት ኦርጬ በዚህ ወሬ የሚቀድ ሴት አይደለሁም። አዎ በተከበርኩት እኔ ስብሰባ ውጪ መንግስት ያለ ሀገር ምን የሆነ የሰራ ነገር አለ እንዴ? እንደውም ሲያንሳሽ ሴትዮ ነይና ውሰጂ። አሁን ጎትቼ ለጅብ እንዳልሰጠው ነገ አንቺ ነሽ ብቻሽ የምትቀሪ። ወራ በላ ያው ወረኛ አንቺ ሴትዮ አትነካከኝ ብዬሻለሁ። ነገርኩሽ። አንቺ አትነካከኝ። አሁን ሰውዬው ውጣ አልወጣም እያለ እምባ እንትን ይጮዋል። ነይና አንሺው ይጮዋል ባለቤትሽ። እኔ አትጠጣ አልኩት። የፈለገ ነገር ቢጠጣ እኔ ብሬን ወስዳለሁ። መቼም የሱን አንቃ አልወስድም። አንቺ ነሽ የጨረስኩ። አንቺ እንጂ ባለቤትሽን አንቺ እኮ
አንቺ መጀመሪያ ባለቤትሽን በደንብ ለምን ያልጠበቅሽው? ለምን ያልያዝሽው? አዎ መጀመሪያ ከራስሽ ነው። ስህተት ከራስሽ ነው፣ ከኔ አይደለም። አሁን አፍሽን አትክፈች። ባለቤትሽን ነይና ውሰጂ። እንደውም ያንሳሽ። እንደውም አንቺ ወለኛ መተሽ ማትወስጂ ከሆነ እኔ ለጅብ ጎትቼ በሬን ይዘጋሉ። አዎ ተጠያቂ አይደለም። እኔ ቤት የመጠጥ ነው እንጂ የማደራ ቤት አይደለም። ያንሳሽ እናቴ። አንቺ እንደውምስ ይሁንሽ ነገር እረ ምን አይነት ነው? እኔ በተከበርኩበት ስራዬን በሰራሁበት እንደሷ ተኝቼ አይደለም፣ እንደሷ እንደፈለኩ አይደለም። ገና አፋን ትከፍላለች እንዴ? ስራ ፈት እኔ ስራ አለኝ እናቴ። ወይ መቼ እንዳንቺ ስራ አጣሁትና። አረ ድራሽሽ ይጥፋ አንቺ። እንደውም ይሁንሽ ማትረቢ አንተ ሰውዬው ትወጣለህ አትወጣም? ውጣ ከቤቴ። ወይ አንተ እንደው ማትሰማ ከሆነ እኔ አሁን ሞትሃል ብዬ ጎትቼ ለጅብ ይሰጣሉ። ወይ እንደው ምስትክና ነው ሰዳ ብዬን ቅንነት ደግሞ እኔ እሷ ሲጠራት እሷ ደግሞ ትሰድበኛለች። አረ ያንሳትና እንደውም ያንሳት። አሁን እኔ እንደው አንቺ ምን አባቴ እንደሚያደርግሽ እቺ ሴትዮ አይ በጣም ስለ ልጆቼ እኔ ስለ ልጆቼ ስለ አንቺ እንደውም እኔ አንቺን ካላገባሁት እኔ ሁለት ሚስት ማግባት እችላለሁ። እኔ ሁለት የአንቺ ጠላ ልቤን አንቺ ድሮም እኮ እኔ ከባለቤቴ ልጆቼ ምናምን እያልኩት አንቺ ቤት ስመጣ እኮ የአንቺ ልቤን ነካኝ፣ ልቤን ወሰደኝ። እንደው አንቺ ሴትዮ ተይ ተይ። ኧረ አልወርቅም መቼም እኔ አልወርቅም። አልወርቅም። አንቺ ስጭኝ ፎጣዬ፣ ነግሬሻለሁ። ስጭኝ፣ ወደ ቤቴ ሄዳለሁ። አሁን ወደ ቤቴ ነው የምሄደው። እኔ ወደ ቤቴ ግን እኔ ሶስት ሚስት አገባለሁ። እኔ ሶስት አራት አምስት ስድስት አገባለሁ። ከዛ በቃ እኔ ሁሉም ነገር ሰጥሻለሁ። መሬት ያንቺ ነው፣ እርሻ መሬቱም ለአንቺ ሰጥሻለሁ። ከዛን እንትን በሬም ሁሉም ነገር አካፍልሻለሁ። ያ ሚስቴ እሷም እንደምፈልጋት እሷም ወዳታለሁ። እኔም አሁን አንቺ አረቄሽ ጠላሽ በጣም ልቤ ወሰዳ። የአንቺ ፍቅር የባሰ መጣ። አንቺ ሴትዮ ተይ፣ እኔ እንደዚህ ያለ አይደለሁም። አሁን ይገባል። ውጣልኝ ያለሽ አንቺ። እኔ የት ሄዳለሁ? እኔ አንቺ ጋር አድራለሁ። ያለ አንቺ ማን አለኝ ብለሽ እኔ አቃሽ ወድሻለሁ። ወይኔ እኔ ደገፋ ዛሬ አረቄሽ በጣም አሸንፎኛል። እኔ እችላለሁ። አንቺ እችላለሁ። በደንብ ነው እችላለሁ። እንደምንም ብዬ ወደ ቤቴ እገባለሁ። ወደ ሚስቴ በደንብ ብዬ እገባለሁ። አሁን ፎጣዬን ስጪኝ፣ እወጣልሻለሁ። እኔ እንደዚህ ነው የሚልሽ፣ ነግሬሻለሁ። ኧረ ወድቄ ነበር እኮ አንቺን እያየሁ በጣም ወድቄ ነበር። ምንድን ነው እኔ እኮ አልሸከርኩም። አንቺ ጨምላቃ ምንድን ነው የምታወሪ አንቺ? አሁን ልጆችህ እኔ ልጆች ትልቆች ናቸው። እኔ አሁን አንቺን አገባለሁ።
ከዛም በኋላ ሌላ ሚስት ጨምራለሁ። በቀን በቀን እያገባሁ እኖራለሁ። አዎ አገባለሁ በየቀኑ። እንደዛ ነው ህይወት ናት። በጣም ጥሩ ነው። በጣም ይመቻል። አሁን እኔ ወደ ቤት እሄዳለሁ። ፎጣዬን ስጭኝ ነግሬሻለሁ። ሚስቴ ነገ ትደበድብሻለች። አዎ ነግሬሻለሁ። ውጣልኝ ትያለሽ። እኔ አንቺን አገባለሁ። የት ይወጣሉ? አልወጣም ደግሞ። እኔ እዚህ አድራለሁ ዛሬ። የታባሽ አሸነፈችኝ። ዛሬማ አሸነፈችኝ። እያገተ ተረጭኝ ደከመኝ። አይ ጀግና ነኝ እኔ ጀግና ነኝ። እኔ አልሰከርኩም አለው አልሰከርኩም። ደግሞ ሰካራም አይደለም። እኔ አለሁልሽ። እሺ አይዞሽ።